ላምጣ? በቃ ምን ማትፈልግ ማኩላት መጻደቂ የሚመለከትሽ ነገር የለም። ቢያንስ እኮ ያባዬ የት ናት? እስኪ ተራርቃችሁ እንኳን ተቀመጡ። አረ እንራራቅ እንዴ? አሁን በእናትሽ ሂጂ። አንቺ መስማት መናገርም እኮ አትችልም። ቢያንስ ጠንቀቅ ለማለት ጥረት አድርጊ እስቲ። አታካብድ እባክህ። እሱ እዚህ ሀብታሙ ነው፣ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታያትም እንዴ ተከናንባ? ነፃነቷ ስትነፈግ የኖረች እኮ ነው የሚመስለው። ግን ምን ሆና ነው እንደዚህ ምን ቅር ብላ ያጣችው? ያወራነውን ሰምተን ይሆን እንዴ? አዎ እንደሱ መጠርጠር መቻል ትልቅ ነገር። አንተ እየቀለድኩ ነው። ምግብ ደብቀሽ ነው የምትሰጣት? ለምን እደበቃለሁ? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትበላው እኮ ያንቺን ላብ አይደለም። እና አንቺ ነው የገዛ ወንድሟ ነው። ለማንኛውም እኔና ዳኒ መኝታ ቤት እንዳትመጭ። እሺ እኔና ዳኒ መኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። እሺ አልመጣም፣ ግን ብልግናሽን ግልጽ አታድርጊ። ዳኒ ህይወቴ ነው፣ በሱ ማፈር ይመስልሻል? አልመጣብሽም፣ አሁን ሂጂ። ገንዘብ የማይሰጥ ምኑ ጥሩ ይባላል? ኧረ እባክሽ አሁን እንኳን ጅሉናል። ቤቱንና ሌላ ነገሩን ከወሰድን በኋላ አባትና ልጅ እናጨልላቸዋለን። ምን ተፈጥሮ ነው? ሴትዮ ደግሞ እንዳትመጣ ብዬሻለሁ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ቲና ያላሰበችውን ውርደት ተከናንባለች። እጅግ በጣም የሚያሳፍር ስራ ነው የሰራችው። ባለቤቷ ነው የሴት ቀሚስ ለብሶ ነጠላውን አድርጎ እጅግ በጣም ባልጠበቀችው ሁኔታ እቤት መጥቶ ሲሰልላት ነበር። አባትየው ከዚህ ቀደም እጅግ በጣም ብዙ በደሎችና ግፎች ያደረሰችበት ቲና ትሁት በጣም ደንግጣለች። አላሰበችውም። ካሌብ በዚህ አይነት መልኩ ይመጣል ብላ ምንም በፍጹም አልጠበቀችም ነበር። ትሁትና ዳኒ የሚያወሩትን ወሬ መስማት መቋቋም ያልቻለው ካሌብ እጅግ በጣም ተናዶ ነበር ወደ ኩሽና ሲሮጥ የሄደው የነበረ ማለት ነው። ምክንያቱ ደግሞ ካሌብን ቁጭ ማለቱን አላዩም። አንድ ጆሮዋ ማትሰማ አክስታቸው ከገጠር እንደምትመጣና ከክፍለ ሀገር እንዲሁም ደግሞ ምንም አይነት ነገር መናገር እንደማትችል ተነግሯቸዋል። ይሄንን የተገነዘበችው ቲና ካሁን ካለው ፍቅረኛዋ ጋራ እጅግ በጣም ብዙ ነገሮችን ሲያወሩ እየሰማ ነበረ። ይሄን ነገር ሁሉ የሰማው ካሌብ በስተመጨረሻ ግን ሁለቱንም እናስጨልላቸዋለን፣ አባትና ልጅን ጨልለው እንዲወጡ ነው የምናደርጋቸው በማለት ሁለታቸው የተናገሩትን ቃላት ልውውጥ እጅግ በጣም አስደንግጦት ነበረ። ምክንያቱም ይሄንን ነገር ለማጣራት እውነታውን ለመድረስ ይመስለኛል ካሌብ አሁን ላይ የሴት ቀሚስ ለብሶ እንደዚህ ያስደነገጣቸው ማለት ነው። ትሁትና እንዲሁም ደግሞ ካሌብ ፊት ለፊት ቢገናኙም ትሁት እጅግ በጣም ደንግጣለች፣ ጮኻለች። አፏንም ይዞ ዝም በይ በማለት እሷንም ዝም እንድትል አድርጓት ነበረ። በዚህ ላይ ነበረ ክፍል 22 ያለቀው ማለት ነው። እጅግ በጣም ገራሚ ነው። ቲና ዛሬም ላይ አልተማረችም። ምንም አይነት ነገር ቢሆን ክፍተቶችን ተጠቅማ ደካማ ጎናቸውን እየፈለገች ማጥቃት ትፈልጋለች። አሁን ላይም ዛሬም ነገም ከነገ ወዲያም ምንም አይነት ትምህርት የማይወስደው ዳንኤል አሁንም ቢሆን የቲናን ጭራ መከተሉን አልቀረም። ምክንያቱም ዳንኤል የሚፈልገው ገንዘብ ነው። ቲና ቸኩላ ብዙ ነገሮችን እንደምታበላሽ በህይወቱ ላይ እያወቀ አሁንም ቢሆን ያንን ነገር እንዳታበላሽ እጅግ በጣም ብዙ ነገሮችን እንትን ይላል፣ ይጥራል። በተለይ ደግሞ ከትሁት ጋራ ያለውን ነገር አንቺ ምን አገናኘሽ ከሷ ጋር? ለምንድን ነው ከሷ ጋራ እንደዚህ እሰጥ አገባ የምትገቢ? ለምን በፍቅር አትይዣትም? እያለ ቲና ለትሁት የምታሳያት እጅግ በጣም መጥፎ ባህሪዋ
እኔ አለቃዋ ነኝ፣ አሰሪዋ ነኝ፣ ዝቅ ብላ ትረገጠኝ አይነት ነገር ትፈልጋለች ማለት ነው። ትሁት ደግሞ ያንን አትፈልግም። እውነት ላይ ቆማ ስለምትሄድ ትሁት እጅግ በጣም በራስ መተማመን ኖሯት እዛ ቤት የምትሰራው። ምክንያቱም አባባም ይፈልገኛል፣ እንዲሁም ደግሞ ካሌብም ይፈልጋል፣ አንቺ ልታስወጭኝ አትችይም በማለት ትሁትን ደረቷን ነፍታ እየተናገረቻት ነበረ። እጅግም በጣም የሚያሳዝነው ካሌብ እንግዲህ እግሩ ከመውጣቱ ነበረ ይሄ ሁሉ ነገር የተፈጸመበት እና ካሌብ በጣም ስሜታዊ ሆኖ ነበረ። መቋቋም አቅቶት ነበር እነሱ የሚያደርጉትን ድርጊታቸውን። ጭራሽ መኝታ ቤታቸው ክፍል እራሱ አልጋ ላይ ይዛው ተኝታ አሮጊቷን መስሎ ነበረ። መስማት አይችልም፣ እንዲሁም ደግሞ መናገር አይችልም። ስለዚህ በሩን ከፈት አድርጎ ሲገባ ነበር ውስጡ አይቀፍፋት። እውነት ያሰበችው ሀሳብ ቲና ከተሳካላት አባባን እጅግ በጣም እጃቸውን ጠምዝዛ ልታስፈርባቸው ነው። ቤቱ፣ ንብረቱ፣ ሀብቱ፣ ሁሉን ነገር ቀምታ የራሷ ሁሉንም ነገር አድርጋ ከማጋ ልትኖርበት ትችላለች። ከዚህ ቀደም እንዳየናት ቲና አላረገዘችም፣ ግን ዳንኤልንም ስትሰልለው ነበረ። ምክንያቱም ዳንኤልን ልትጠቀምበት አስበው ከሆነስ ማን ያውቃል? ምክንያቱም እሱም ቲናን እየተጠቀመባት ስለሆነ ዳንኤል በበኩሉ ቲናን እየተጠቀመባት ነው። ምክንያቱም እሱ የራሱ ህይወት አለው፣ እሱ የራሱ ፍቅረኛ አለው፣ እሱ በደጅ ሌላ ሰው አስቀምጧል። እሷን ደግሞ ገንዘብ እንዳላቸው አባባ የሚያውቀው መልካም ሰው እንደሆኑ የሰማው በዝና ሰምቷቸው እሷን እንደ መጠቀሚያ አድርጎ እሷ ጋር ገብቷል ማለት ነው። አሁን ላይ ሁላቸውም በጥቅም የተሳሰሩ ናቸው። ቲና የዳንኤል ጥቅም ገብቷት ይመስለኛል። ብዙ ቦታ እንደሰጣት፣ ብዙ ስላልተንከባከባት፣ ለእሷ ያለውን ነገር ግድ የለሽ መሆኑን ስላወቀች ልትገምተው ነበር አርግዣለሁ ብላም የነገረችው። ይሄንን ደግሞ ከተግባር አልቆጠራትም ነበረ። ይሄ ነገር ይመስለኛል ቲና ሳታረግዝ አርግዣለሁ ብላ ሁላቸውንም ልትሰልል የሞከረችበት። አሁን ላይ ዳንኤል እጅግ በጣም ግራ መጋባት ውስጥ ያለ ቢሆንም ዳኒ ዞሮ ዞሮ ተሸንፏል። ምክንያቱም ሁሉም ነገር እየተጣራበት መጥቷል። በአባባ እንዲሁም በቲና እንዲሁም ደግሞ አሁን ላይ ደግሞ ካሌብ ደግሞ ሰልሎታል ማለት ነው። ከዚህ ቀደም የአክስቴ ልጅ ናት፣ እህቴ ናት፣ ብዙ ነገሮችን ሲል ነበር። ቲና ይሄን ያክል ናት፣ ትንሽና ታላቅ ነን እያለ ሲያወራ ነበረ። አሁን ላይ ግን ከቲና ጋራ የሚያደርጉት እየተቃቀፉ ይደንሳሉ፣ አንድ መኝታ ላይ ናቸው። እንዲሁም ደግሞ ብዙ ላይፎችን እያሳለፉ ይገኛሉ። ካሌብ ከዚህ በኋላ ስንት ቀን ወይም ስንት ወር ሊሆን ይችላል በእንደዚህ መልኩ የማይሰማ እንዲሁም የማይናገር ሆኖ ደግሞ በአባቱ መልክ የሚሰልለው? እስከ መቼ ድረስ ይሆን ከትሁት ጋር ስሰጥ አገባ እንደዚህ የሚገጥሙት? ትሁት ደንግጣለች። ግን እጅግ በጣም የሚገርመው ነገር ቲና እየደበቅሽ ነው የምታበየው እንዴ? በጣም የሚገርመው የትሁት ትህትናና እንዲሁም ደግሞ የትሁት መልካምነት የሚታይበት ከቤት ሰራተኝነት ወደ ራሱ ሚስትነት የሚቀይርበት ጊዜ ሩቅም አይመስለኝም፣ እንደኔ ማለት ነው። በክፍል 23 ላይ እጅግ በጣም ብዙ ትዕይንቶች ይከሰታሉ። ምክንያቱም ካሌብ እውነቱን እንድታውቅ ያደርጋታል። ትሁት ግራ እንዳትጋባ፣ እንዳትደነግጥ እንዲሁም ደግሞ ያለውን ነገር እንድታግዘው፣ እገዛ እንድታደርግለት ያደርጋታል ማለት ነው። ፊቱን እንደሸፈነ በዚሁ የሚቀጥል ይሆናል። ካሌብ ፊቱን ሳይፈታ እያንዳንዱ ነገር ከዚህ በኋላ ያለውን እቅዳቸውን፣ አላማቸውን፣ ሁሉን ነገራቸውን የሚረዳቸው ይሆናል ማለት ነው። ካሌብ በዚህ ከቀጠለ ግን መጨለሉ አይቀርም። እነሱ ምንም ነገር ሀብቱን ንብረቱን ሳይነኩ እንዲሁ ብቻውን መጨለሉ አይቀሬ ነው። ምክንያቱም ትንሿን ንግግር በተናገሩት አብዶ ነበር ወደ ኩሽና ሄደው ልብሱን እስከሚያወልቅና እንዲሁም ትሁት እስክታየው ድረስ የደረሰ ማለት ነው። ምክንያቱም በዚህ ከቀጠለ የነሱን ንግግር ወይም ደግሞ የነሱን አላማ ከዚህ በኋላ ዳንኤል ወይም ደግሞ ቲና የሚያሰቃዩት ስቃይ ሊኖር ይችላል። ያንንስ እንዴት አድርጎ ሊቋቋመው ይችላል? አንደበቱ አይናገርም፣ ጆሮውም አይሰማም ተብሏል። እንዴት አይነት ጨዋታ ይሆን ሊጫወቱበት የሚችለው? እጅግ በጣም ቀጣዩ ፓርት በጣም አጓጊ ይሆናል ማለት ነው። አባባ ከዚህ ላይፍ ላይ አልፈውታል። እጇን ስትታጠብባቸው በላያቸው ላይ እንዲሁም የምታጎርሳቸውን እንጀራ ስትለቀልቃቸው እጅግ በጣም ብዙ ነገር ስታደርጋቸው የኖሩት አባባ የእሳቸውን ፊት አይቶ እንኳን መረዳት የማይችለው ልጃቸውን እጅግ በጣም ሲወቅሱት ነበረና አሁን ላይ ካሌብ ይሄ ዕጣ ፈንታ ይደርስበት ይሆን እንዴ በሱ ላይ የሚለውም አሳሳቢ ነው ማለት ነው።